እንናገረው ወይስ እየጠበቅኩኝ ነው? አውሪ እሺ አውሪ ማሪ እሺ ናርዶስ ባላለው አዲስ ነኝ ለቤታችሁ ይሰማል እንዴ? አዎ ሜሪ ከታች የተናገረችው እንደው አፌ ቁርጥ ይበልልሽ የምትናገሪው ነገር በሙሉ ልብ ላይ ነው ሄዶ ቁጭ የሚለው ወንደርፉል ውማን ሪሊ በጣም ያሳዝናል። እኔ ብዙ ጊዜ ራሱ የምለው በቃ የኛ ካልቸር ኢትዮጵያዊ በሚለው በጭራሽ ምን ኮራበት ካልቸር አይደለም አሁን ያለን። እውነቱን እንነጋገር ከተባለ በጣም ለታይታ በቃ የምንኖር ሆነናል። እና አይ ዶንት ኖ በድሮ ጊዜ በአባቶቻችን በእናቶቻችን ጊዜ እንዴት አይነት ካልቸር እንደተኖረና እንዴት እንደተኮራበት የኢትዮጵያን ባህል እሱን ወደ ኋላ ሄደን እንደው ብንመረምር ምናልባት እናገኘው ይሆናል እንጂ this generation በጣም ፌል አድርጓል ብዬ ነው ማስበው። እኔ የልጆች እናት ነኝ፣ የሶስት ልጆች እናት ነኝ፣ ሲንግል ማም ነኝ። በጣም አቢዩዚቭ ማኒፑሌቲቭ ባል ነበረኝ እና ልጅ ሆኜ ስላገባው ብዙ የፍቅርን ትርጉም የእውነተኛ ህይወትን ይሄ ነው የምለው እንዴት ነው መርህ ሳይኖረኝ ስላገባው በኢሞሽን እና በኢንፋቹዌሽን ብቻ ተመርቼ ነው ያገባሁት ብዬ ነው ማስበውና በኋላ ላይ የኖርኩ ሲሄድ በቃ የኔን ቫልዩዎች ማላይበት ምናምን የሆነ ሲመጣ የነቃው የማቹር ያረኩ ሲሄድ በቃ ሮንግ ትዳር ውስጥ እንደነበርኩ ገባኝ። ያው ግጭቱና ፍጭቱ ደግሞ ወንዶቹን ቶሎ ወደ ከማስተካከል አንዳንድ ወንዶች ቆይ ብለው ከመማማር ይልቅ ሌላ ፐርፌክት የሆነች ሴት መፈለግ ምናምን ይሄዳሉ። በቃ ወደ ሌላ ሰው ስለሄደ ተለያያን ማለት ነው። Coś ci się pali w kuchni w fire. Hello? yes እና ፋይናሊ በቃ በዚህ ሁሉ ውስጥ ኢቭን የኔ ባለቤቴ ቺት አድርጎ በትዳር ላይ ሌላ ወልዶ ምናምን ማአት አይነት ነገር ውስጥ እንኳን አልፌ የኔ ቤተሰቦች የሌላውም ጓደኞቼ ምናምን ጫና የሚያደርጉት እኔ ላይ ነው። እንዴ ወንድ አይሽና አይባልም ተይ እንጂ ምናምን ታረቁ እና it's so amazing በቃ እኔ ቃላት የለኝም። የኛ ማህበረሰብ ለሴቶች ላይ የሚያደርሰው ጫና ይሄ ነው የሚባል አይደለም። ግን ሴቶቹን ከዚህ ነፃ የሚያወጣቸው ምንድነው? አሁን እንደ ባይብል ቅድም እንዳልሽው ባይብል እንደሚለው ወንዶቹም ስለማይማሩ ስለማይገኙ ሴቶቹን ነፃ የሚያወጣቸው the only thing መማር ራስን መቻል ነው። ራስን በቃ በበቂ ሁኔታ ማስተዳደር ራስን ጥሎ አለመገኘት ነው ቅድም እህቶቼ እንዳሉት እና የወለድን ሰዎች ደግሞ እነዚህን እኛ በጣም የተጸየፍናቸውን የነቀፍናቸውን ቫልዩዎች በፍጥነት ለልጆቻችን አዌር እንዲሆኑ ማስተማር ነው። በልጆቼ በኩል በጣም ሰክሰስፉል ነኝ ብዬ የመጀመሪያ ልጄ የ22 ዓመት ወንድ ነው። ኢቭን እሱ ከሴት ጓደኞቹ ጋር ምናምን ሲገናኝ ዋው ማሚ ቴንክ ዩ ሁሌ ነው የሚለኝ። በቃ ዩ ሜክ ሚ አዌር ሴቶች በጣም የተጎዱ ናቸው በዚህ በእኛ ማህበረሰብ ምናምንና በጣም ኮንሺየስ ነው እና ይሄም በማድረጌ የኔን መጠቃት ደሜን መልሻለሁ ብዬ ነው ማስበውና አሁንም ጃኒን በተመለከተ የሆነ ያለው ነገር the same thing is happening even ውጪ እንኳን የሚኖሩ ኢትዮጵያውያን ወንዶች ይቅርታ ቶፒካችን እሱ አይደለምና እኛ ቶፒክ ላይ ፎከስ ብታረጊ ደስ ይለናል የኔ ቆንጆ። ኦኬ እሺ አይ ያው አጠቃላይ ሚዲያው ላይ unnecessary sorry እሺ
ሶሪ ሶሻል ሚዲያ ላይ እንዳለ ማየውን እንትን ወንዶች እና ወንዶች ሲያጠፉና ሴቶች አጠፉ ሲባል ያለውን እንትን ሚዛኑ ለመናገር ፈልጌ ነው እንጂ ኤግዛክትሊ እሷን ለማንሳት ፈልጌ አይደለምና የኛ ሜንታሊቲ እንደ ኢትዮጵያዊ እንኳን ኢቭን ወዳደገው ወደ ሰለጠነው ሀገር ሄደን ያየን እኔ የምኖረው ዩሮፕ ነው ያደጉትን ሀገሮች ካልቸር የህግ ሁኔታ ምናምን እንኳን ያየን ከዛ አንፃር አጀስት አናደርግም የኛ የኢትዮጵያን ሜንታሊቲ በጣም ከባድ ነው ብዬ ነው ማስበው እና እንደ ማህበረሰብ አንዳንድ ጊዜ ምን ቢደረግ ነው በቃ ለውጥ ሊመጣ የሚችለው በቃ ብዬ በጣም ጨነቃለሁ ግን ሄጄ ማርፍበት ምንድነው በቃ ልጆቼን ማስተማር ነው ሌላው ጀነሬሽን አትሊስት የተሻለ የሆነ ይመጣል እንጂ ኢትስ ቱ ሌት አፕሪሺየት ምናደርገው ነገር በጣም እየተበላሸ መጥቷል መውቀስ ያለብንን የጻል ልጅን በልጅነቷ ደፍሮ አሳድጎ አስረግዞ ልጅቷን ልረዳ አልቻልኩም ብሎኮ ሚከስ አባት ያለበት ዘመን ያለ ነው you know what I mean ህጉ ራሱ መጀመሪያ እንዴት ደፈርካት ብሎ ሊጠይቀው እንኳን አልቻለም እና በህግ ራሱ በኢትዮጵያ ላይ ያለው የሴቶችን ህፃናትን የሚጠብቀው ህግ በጣም የደከመ በመሆኑ ለበለጠ ጥቃት እና ለበለጠ መደፈር ልጆችም ይዳረጋሉ ያስባለው ሴቶች በተረፈ መማር ራስን ማሻሻል ራስን አውቆ መገኘት አቢዩዚቭ የሆነ ነገር እንቢ ማለት የምትችለው ሴቷ አውቃ ስትገኝ ነውና ሴቶች ልጆቻችን በጣም ማስተማር አለብን ያስባለው ቴንክ ዩ ቶች ልጆች አለሽ አዎ ልጆች አሉኝ አንድ ሴት ልጅ አለችኝ ሁለት ወንዶች ልጆች አሉኝ በትዳር ውስጥ ነው የምትኖሪው ኦኬ አሁን በትዳር ውስጥ አይደለም የምኖረው ግን አዎ 7 አመት ምናምን ሆኖኝ 8 አመት ሆኖኛል ከልጆች አባት ከተለያየው ግን አሁን በርግጥ ሌላ ሪሌሽንሺፕ አለኝ የውጭ ዜጋና ልዩነቱን በጣም ታዩዋለሽ እንደ ካልቸር እንዳልሽው ቅድም ስትይ ነበር አንዳንዴ በቃኛ ለኪችን የተፈጠርን ይሄን ችግር ራሴ ላይ አየው ነበር እኔ ነኝ በቃ መስራት ያለብኝ የሚመስለኝ ቀስ እያልኩ ነው የሱን አክሽኖች እያየሁ ምናምን ሪላክስ ያደረኩት እንጂ እንደዚህ አይነት እንትኖች ይኖራሉ የመጣንበት ባክግራውንድ ስለሚይዘን ነው ግን እዚህ ያለውን ካልቸር ስታይ ሰርተሽ እኩል ገብተሽ you know እኩል ኢቭን እነሱ ራሱ አዌር ናቸው አንቺ ወደ ኪችን መሮጥ እንዳለብሽ ላንቺ ሁሉ ነገር መተው እንዳለበት አያስቡም በጣም ልዩነት አለን እና ያንን ሳይ ደነቃለሁ ደስ ይለኛል at least I got a chance ነው ሌላ ነገር ኤክስፒሪየንስ ለማድረግ እና ደስ ይለኛል amazing አሁን አንዳንዴ ምን አይነት አስተሳሰብ አለ መሰለሽ በተለይ ወደ ሀገር ቤትና የሀገር ቤት ሴቶች አንዳንድ ሴቶች አካባቢ ላይ ምን አለ ወንድ ልጅ ከወለድሽለት አንቺ ጋር ማስቀመጥ ትችያለሽ forever ለወንድ ልጅ ኩካረሽ ካጠበሽ በካጸዳሽ ምናልሽ day to day every single day 24/7 ኩካረሽ ምናምን ነገር you are the best mom you are the best wife material ምናምን ነገር ትባያለሽ ገባሽ ይሄ ነገር የሚባለው ነገር አንቺ ህይወት ላይ ሰርቶ አይተሽዋል ወይ ከኛ እድሜ በታች ላሉ ሰዎች ነው በፍጹም አይሰራም እኔ በእውነቱ ማለት ነው በቃ ብዙ ነገር እንትቼ ለቤቴ ሟች ነበርኩኝ ለመጀመሪያው ትዳሬ ውስጥ ምንም እንከን ራሴ ላይ አላይም ነበር ኢቭን ቤቴንም እያስተካከልኩ እንዴት ነው ሴቶች ራሳችን ምንጥለው ነገር አላ ቤት ስንል እንደዛም አልነበርኩም በጣም ሪግሬት አላረግም በዛ ትንሽ ማለት ትምህርት ቤትን ገብቼ ምናምን ለራሴም ከሁሉ በላይ ለራሳችን ምን ሰጠው ግምት ባል የመጨረሻ እንትናችን አለ አይደለ የሰክሰሳችን መለኪያ ምናምን አርገን ምናየው ከሆነ ስንለያይም በጣም እንጎዳለን
ስንኖርም በቃ ምንኖራችን ለሱ ይሆናል ራሳችን እንረሳለን እና ባላንስ ነበረኝ ግን ኤክስፔክቴሽኖች ግን ነበሩኝ የማልዋሻው ነገር እንዲ ያደረኩ እንዴት እንደዚህ ያደርጋል ምናምን ብዬ በጣም ጠይቅ ያለው ራሴን ምክንያቱም ራሴ ላይ በጣም ጎበዝ ሴት ነኝ ጠንካራ ነኝ የውጭም የውስጥም ኢቭን የሱን ስራ ጭምር ምናምን ነበር ማገዛው መሐንዲስ ነበረ እሱ ችላ የሚላቸውን ነገሮች ኢቭን እንዲያውም እኔ ኦቨር ስለሆንኩ ነው በቃ አልተቋቋመኝ ምናምን ሁሉ ብዬ ራሴ አሳምኜዋለሁ አትሊስት ለሞራሌ ምክንያቱም ቺት ሲደረግባት አንዲት ሴት ከኔ ምን ጎሎ ነው የሚለው ኢቭን ክሎዠር አልተደረገለትም ስለብዙ ጊዜ እሱ ፓርት በምን ምክንያት የሚለው በቃ ያንድ ቀን ስተት ምናምን የሚል ነገር ነው እንጂ ክሎዠር የለም አይምሮዬ ውስጥ እንዲ ስላረግሽ እንዲ ያደረኩ የተባልኩት ነገር ስለሌለ በቃ አያም እንግዲህ ዲማንዶች አሉኝ ዝም ብዬ አልቀበልም ዲማንድ አደርጋለሁ መጋበዝ አለብኝ ራት ይዘኝ ወጣ እንደዚህ ምናምን እላለሁ ዲማንድ አደርጋለሁ እንዴት ቤት ብቻ ቁጭ እላለሁ ልጆችን ይዤ ምናምን እላለውና ለራሱ ሲዝናና ምናምን እኔስ ምናምን ይከራከራለሁ ይሄ ሁሉ የጭቅጭቃችን ሚንስ ነበረ you know ምክንያቱም he was even though ቢማሩም አንዳንደኛ ወንዶች ቢማሩም ዩኒቨርሲቲ ቢገሙ ትልልቅ ቦታ ቢውሉም በኮቴሽን ውስጥ አርጌልኝ ትልልቅ ቦታ የሚለው ግን ሜንታሊ እንትን አይደሉም they are so traditional still እንደናታቸው በእናታቸው አይን እዛ ማድ ቤት በሚኖሩት ምናምን አይን ነው የሚገምቱንና እኛ ምን ጎል አለን የመኖራችንን ጣዕም እንዴት ልናጣጥመው እንደምንፈልግ ፐርሰናሊ የኛን ኢንተርስቶች አያዩም እና ምን ጎደለባት ምን ጎሎብሽ ምናምን የሚባል እንትን አለ እና ትራዲሽናል ናቸው በአብዛኛው ወንዶቹ በደንብ ለብሰው ቢታዩ በቃ እንዴት ቢንገርሽ ጥሩ ደረጃ ጥሩ ታይትል ቢኖራቸው ዲፕ ዳውን ውስጣቸው they are so traditional በቃ traditional husband ናቸው እና which really makes it very difficult የሆነ ተነጋግረሽ ለምን መግባባት ምናምን እና ወደ ምን ያመራል በቃ ጭቅጭቅ ወደ መስማማት ስለማይሄድ አሃ ፖይንት አለሽ ምናምን ወደ መባባል ስለማይሄድ በቃ ጭቅጭቅኛለች ምናምን ከዛ ቤቴን ጠላውት ምናምን አይ በርግጥ ቤት የሚያስጠሉም ሴቶች የሉም ብዬ አይደለም ግን እንደ አንድ እይታ እንድታዩት ነው እና እንዴ ያለ ነገሮች አግራቤት ያደርጋሉ ሴቷ ደግሞ ማትቀበለው ከሆነ ከተቀበለችው ያቺ እኛ እናቶቻችን እንዲብለው ችለው ምናምን የምንላት ሴት ትሆናለች ትጎዳለች ህግም አይደግፋትም እኔ ፎር ኤግዛምፕል አንዴ እንደዚህ በጣም ተከራከርን ብዙ ተነጋገርንና እከስሃለሁ ምናምን ስለው ለፖሊስ ከሰሊ መታኝ ስለአነሳ እከስሃለሁ ፖሊስ ጠራለሁ አቢዩዝ ያደርገኛል ብዬ ስለው እስቲ እናያለን ፖሊሱ ማንን እንደሚሰማ እግዚአብሔርን ነው የምልሽ ማንን እንደሚሰማ እናያለን በአንድ ሽብር እንትን ሚሉትን ፖሊሶች አለኝ እና really I was shocked በቃ ተስፋ እንደሌለኝ ነበር የተሰማኝና እንዴት እንደማመልጥ ነበር ማስበው ከዛ ትዳር ውስጥ ሴፍሊ ያለ አይደል እኔም ሳልጎዳ ልጆቼም ሳይጎዱ እንዴት እንደማመልጥ ለ3 ለ4 አመት አቅጃለሁ honestly በጣም ሴፍ በሆነ ሁኔታ ነው የወጣሁት ምክንያቱም ያንን ኢሞሽናል የሆንኩበትን ጊዜ ስላለፍኩት you know ተጎዳው አለቀስኩ ማዲያት ወጣብኝ ጠቆርኩ ምናምን ውስጤ ኢቭን መኪና 4-5 ጊዜ አደጋ ምናምን ማት ነገር ሆንኩኝ ግን ያንን ሴፍሊ ወጣው በትንትን ሊል የነበረው ነገር ሰብስቤ ልጆቼንም ሳይጎዱ እኔም ተቀብዬው ምናምን እኔ ነኝ ኢቭን ዲቮርስ ፋይል ያደረኩት እና ምን ልልሽ ብዬ ነው የኛ ማህበረሰብ ወንዶቹን በትክክል አያሳድግም እና እኛ ልጆቻችንን በትክክል ዘመኑን በሚመጥን መንገድ
ማሳደግ እሱ ብቻ ነው የሚያተርፈን እንጂ ከባድ ነው ባህላችን ልልሽ ብዬ ነው። ቴንክ ዩ እኔ ቆንጆ። በጣም ጥያቄ አለኝ ለአዜብ። አዚ ነው ቅድም ያለው ነገር ነው የመጣው። አንቺ መጨረሻ ላይ እንደዛ ስሜታዊሽን ምናምን በፋይናንሻል ራስሽን ችለሽ ነው የወጣሽው ወይስ እንዴት አድርገሽ ከሱ ተላቀቅሽ? እስቲ መልሽልኝ። እንዴት አድርገሽ? በፋይናንሻል እንዳልኩሽ ልጆች እያሳደግኩ በጣም ቆንጆ ስራ ነበረኝ። ፋብሪካ ውስጥ እስከ ማናጀር ምናምን ሰርቻለሁ። የጨርቅ ባለሙያ ነኝ። ግን ልጆቼን ብዬ በቃ ሁኔታው ስላስገደደ እየታመምኩ ምናምን ብዙ ስለተቸገርኩ በቃ ልጆችን ቤት መሆን ስለነበረብኝ በተከታታይም ስለወለድኳቸው እና ፋይናንሻሊ ራሴን ማያን ፖዚሽን ላይ እንዳስቀመጥኩ የሆነ ያህል እንደሄድኩ ገባኝ። አቢዩዝ ሊያደርገኝም ተመቻቸውለት ነው። እኔ ነኝ ኢቭን በጣም ሰፖርት አድርጌዋለሁ እንዲማር ሃየር ኤዱኬሽን ቱ ዘ ኤክስተንት እሱ በርቀት እየተማረ ሄጄ እየጻፍኩ ሌሊቱን ሙሉ እየጻፍኩ እየላኩ ምናምን አስተምሬዋለሁ። ቲር ሰርፕራይዝ ግን በቃ በኋላ ላይ ማይሆን ፖዚሽን ላይ ራሴን እንዳስቀመጥኩ ሲገባኝ ቶሎ ነቃውና ቢዝነስ ነገር መቀጠር ምናምን አልታየኝም። ግን የስፌት ምናምን ሙያ ስላለኝ በቃ በዛ እንደምንም እንትን ብዬ ጋርመንት ምናምን ፋሽን ነበር በዛን ሰሞን ጊዜ እኔ በነበርኩበት ጊዜ። አሁን እንኳን ትንሽ ተጎድቷል። እንደዛ አድርጌ ቢዝነስ አቋቋምኩኝ። በቃ ወደ ፍቺ እንደምንሄድ ስለገባኝ እየተዘጋጀው ኢሞሽናሊ ተፋተናል። ኦልሬዲ አልጋ ለይተናል። ዩ ሃቭ ኖ አይዲያ በቃ የሆነ የነበረው ነገር እንትኑን እየተቀበልኩ ግን ሴፍሊ ኢቭን አፌን አውጥቼ አናገርኩት። በቃ ወል አንተ ደስተኛ የሚያደርግ ከሆነ ደስታ አንተ ከተል፣ እኔ መጎዳት የለብኝም። ሳክሪፋይስ አድርጌያለሁ። እኔን ልጆቼን አቋቁመን በስነ ስርዓት ላይ አይ ካልክ ግን እስከ መጨረሻው ፋይት እናደርጋለን። ላንተም ስምህ ይጠፋል። ያረከውን በሙሉ ለቤተሰብ፣ ለጓደኞች፣ ለስራ ቦታ እስከ መጨረሻው ነው ፋይት ማደርግህ ምናምን ብዬ አናገርኩት እና ጊዜ ስጪ ላስብበት አለ። ምንም አላለም። እንደዛ እየተባለ 3-4 ዓመት አለፈ ብልሽ አታምኝም። ከዛ አየውና በቃ ሂዝ ኖት ኢንተረስትድ ራሴ ዝግጅት ላድርጋልኩኝ። ቢዝነሴን ጀመርኩ። ይሄ የት ገባ ወጣ፣ ፍቅር ሰጠኝ አትስጠኝ ምናምን የሚለውን ጥያቄ አቆምኩ። ተቀበልኩት። እንደተፋታ ሰው እንደ ደባል ኖርን። ልጆቼ እንዴት ተነስቼ ገና ጠዋት ስነሳ ማሰላስለው ይሄንን ነው በቃ። እና ኢሞሽኔን ግድል አደረኩት፣ ዋጥኩት። ከዛ ግን ልጆች ስላሉኝ ነው ይሄንን አቅም የሰጠኝ። ራሴ ብሆን በቃ ብቻዬን ብሆን ኖሮ አይ ዶንት ኖ ሪዛልቱ ሌላ ሊሆን ነበር። ፍሮም ዴይ ዋን ቺት እንደተደረገብኝ ያወቅኩ የመጀመሪያው ቀን ወጪ ነበርኩ። ግን አትሊስት ክብሬን ለመጠበቅ ሳኒቲን ለመጠበቅ አልጋ ለየው። አብረን ተኝተን 3 ዓመት አናቅም ብልሽ አታምኝም። አንድ ቤት ውስጥ እየኖርን በቃ ልጆች እንዳያውቁ ኢት ዋዝ ድራማቲክ፣ በጣም ድራማቲክ ነበር። ግን አሁን ዞርዬ ሳየው በጣም ኮራለሁ በራሴ። ምክንያቱም ኢት ዋዝ ኖት ኢዚ በአጠቃላይ የነበረው ነገርና ፋይናንሻሊ ራሴን ሴፍ አድርጌ ቤት አልነበረን። ቤቱን እንደምንም አስጨርሼ ምናምን ቢያንስ ቤት ካለን ለምን በበርበሬም ቢሆን እንበላለን። እኔ ስራ በደንብ ባልሰራ እንኳን በቃ ብዬ ቤቱን እንደምንም አስጨረስኩ፣ አተረፍኩ። እሱን የራሴንም ስራ እየሰራው ትንሽ ብድር እየወሰድኩ ምን እያልኩ ቤቱን ጨረስን። ከዛ በኋላ በቃ ኢሚዲየትሊ ልክ ቤታችን ስንገባ ዲቮርስ ጠየቅኩ። እኔ ነኝ የጠየቅኩት። እና ይሄን ይመስል ነበረ። ካስተማራችሁ ምናልባት ይሄን ህይወት ቴንኪው። በጣም ደስ ይላል። በእውነት በጣም ደስ የሚል ነገር ነው የነገርሽን። አንቺም ጎበዝ ነሽ። በጣም ዋናው ነገር ያንን ነገር አልፈሽ ያንን ቻሌንጅ አልፈሽ ዛሬ እዚህ በመድረስ you have to proud
በእውነት እኔ እንኳን ፕራውድ ነው የሆንኩብሽ በእውነት። ነው እንጂ አዎ አዎ። እና እኔ ምን አዎ መሰለህ ሞራሊ ሲጎዳ ጤና መቃወስም ይመጣል። ሴቶች መርሳት የሌለባቸው ነገር እኔ በዛን ሰዓት ጤናዬ ቢቃወስ ዛሬ ሌላ ህይወት ማየት ራሱ እድልም አላገኝም ነበርና ለራሳቸው በጣም ትልቅ ግምት መስጠት አለባቸው። ሁሉም ነገር ያልፋል። ዋው የሚገርም ታሪክ ነው። እኔ አሁን በጣም ጥያቄ ላንቺ ያለኝ በጣም እንትንሽ ኢንተረስቲንግ ነው ታሪክሽ፣ ያለፍሽበት ነገር በጣም ጥንካሬንም የሚያሳይ ነው እና ቺት ሲያደርግሽ እንደነበረ በምን አወቅሽ? እንትን ማለት በቃ እንድናወራበት ፈቃደኛ ከሆንሽ ብቻ፣ ካልሆንሽ ኢትስ ኦኬ። እሺ እኔ የምልሽ አሁን ላይክ ቺት እንዳደረገብሽ እንዴት አወቅሽ? ይሄ እኮ በጣም ስማርት መሆን አለብሽ ታውቂያለሽ። አውቀሽ ያንን ደግሞ ኪፕ አድርገሽ አልጋ መለየት መቻል እሱ ራሱ ምን ይጠይቃል? ጉልበት ይጠይቃል። እና እንዴት ያንን አውቀሽ ያንን ጥንካሬ ስትሬንግስ እንዴት አገኘሽ? ምን መሰለሽ ቱ ቢ ኦነስት አንድ ሴት ንቁ ከሆነች ኢንተሊጀንት ከሆነች የወንዱን ኢሞሽን ምታነብ ከሆነች ኢግኖር ካላደረግን አንዳንዴ ለውጦችን በቀላሉ ታያለሽ። ወንዶች ኢሞሽናቸውን አንዳንድ ወንዶች አሉ በጣም እኔ ጓደኞቼም ባሎቻቸው አይቻለሁ በቃ በሁለት ቢላዋ የሚበሉ ምናምን በጣም ስማርት ወንዶች አሉ። ኢሞሽናቸውን ደብቀው ሴቷን ቤት ያለችውን እንደ ንግስት እየያዙ እዛም በጣም በጣም አክተር የሆኑ ወንዶች አሉ። ግን የኔ በአጋጣሚ የኔ ኤክስ ሃዝባንድ ጥሩ ሌባ አልነበረም ልበልሽ። ሌባ ነው ግን ጥሩ ጎበዝ ሌባ አይደለም። እና ሲዝረከረክ ይዘዋለው። በቃ ለምሳሌ ጥርጣሬዎች አሉኝ። ስሜትሽ የሚነግርሽ ነገር የለም የሆነ ግን መረጃ የለኝም። ሁኔታዎችን እከታተላለሁ። ስልክ ምናምን ለመጎርጎር እድልም አልነበረኝም፣ እድልም አይሰጠኝም። በጣም ነው ኦፌንድድ የሚሆነው። እሱ ፓርት ራሱ ጥያቄ ወደ ሽንት ቤት ከሄደ ስልኩን ይዞ ነው የሚሄደው። ጥያቄ ይፈጥርብኛል። ምን ማለት ነው አሁን ይሄ ምናምን ላለው። ከዛ በጣም የበለጠው ነገር መሰለሽ አስቀያሚው ነገር የፊልድ ሰራተኛ ነው። አንዳንዴ ፊልድ ይወጣልና ሲመጣ እዛ ፊልድ ሲሄድ እንዳስለመዳቸው ሴቶቹ ይደውላሉ። ኢትስ ቴሪብል። እና ያልሆነ ሰዓት ላይ ምናምን ይደውልና ከስራ ነው ምናምን ይለኛል። እና በጣም ብዙ ጊዜ እንጨቃጨቃለን። ኢትስ ኖት ፕሮፐር። እኔ አሁን እንዲህ ባደርግ አንተ ትቀበለዋለህ ምናምን ብዬ እከራከራለሁ ምናምን። ግን ከአንድም ሁለት ጊዜ ምናምን በመረጃ ደረስኩበት። ለምሳሌ አንዴ እንደዚህ ተደወለ ሌሊት ላይ ላይክ 6 ሰዓት ምናምን ከሌሊቱ ሲደወል ምን ማለት ከስራ ማን ነው እንደዚህ የሚደውለው? ኦኬ ከሆነ ለምን አላናገርክም ምናምን። ከዛ ስልኩን እንዴት ብዬ እንደወሰድኩት አጠይቀኝ። በፍጥነት ወሰድኩት ስልኩን። በማግስቱ አልነጋልኝም። ራሱ ስደውል ሴት ናት። እሺ በቃ ተረጋግቼ ያናገርኳት። እንገናኝ ምነግርሽ ነገር አለ። እንዲህ ነኝ ሚስቱ ነኝ አላልኳትም። ምነግርሽ ነገር ይኖራል። ትወጂዋለሽ? አዎ እወደዋለሁ። በቃ እንግዲያውስ ምነግርሽ ነገር ይኖራል እንገናኝ አልኳት። እሺ አለችኝ። በቃ ልነግርሻል። ነርቨስ ሆኜ ምናምን የዛን ቀን እንዳይነቃብኝ ምናምን ስቃይ ውስጥ ነው ያለፍኩት። ከዛ የፈለኩት እጅ ከፍንጅ መያዝና ምክንያቱም ዝም ብለሽ ትጠራጠሪያለሽ እንደኔ አይነት ሰው አታገኝም ምናምን ስለሚለኝ በቃ ያንን ክሊር አውት ማድረግ ነበር የፈለኩትና አይ ቲንክ ደወለችለት ምናምን ይመስለኛል። መጣ ከስራ መጣ እና ልጆቹን ትይዛለህ እኔ የምሄድበት ቦታ አለ ምናምን ስለው አትሄጂም ምናምን ብሎ ከለከለኝ። በኋላ ላይ በቃ ፊት ለፊት የነበረውን ነገር ዋሽተኸኛል፣ እንደዚህ ነው እንዲያውም ሊሄድ የነበረው እሱ አላገኝ ነው ነግራኛለች አለኝ።
እና እንደዚህ ማድረግ የለብሽም ምናምን ብሎ ጭራሽ እኔን ጥፋተኛ አደረገኝ ማለት ነው። እና በቃ ማመን ነበር የከበደኝ። እንዴት ስልክ ወስደሽ እንዴት ኮንታክት ምን ማለት ነው? እንዴት ይረዳሉ እነሱ እንጂ እንዴት ብዬ ልንገርሽ? እና ከዛን ጊዜ ጀምሮ በቃ በአይነ ቁረኛ ሆነ የምከታተለው ማለት ነው። ምንም አላምነውም። ስሜቴም እየሞተ መጣ እና ሄዶ ግን ከሰው ወልዶ ተገኘ። ገባሽ? ከሌላ ሴት ደግሞ ወልዶ ተገኘ። በጣም ልክስክስ ስለሆነ የወለደባት ሴት ባለትዳር ናት። ባለትዳር ሆና የሆነ ውጭ ሀገር ሄዳ ምናምን ብቻ ይሰራረቃሉ። ገባሽ? ለረጅም ጊዜ እና ይዞት የሚመጣው ኤነርጂ ራሱ ቤት ውስጥ በጣም ነበር እኔ ተሰቃየሁት። በቃ ልነግርሽ አልችልም። እና መጨረሻ ላይ ባለትዳሩ የዛችኛዋ ባል የሆነው ሰው ሊገለው እየፈለገው ምናምን ነው ኢንፎርሜሽኑ ወደ እኔ መጣ። ሚስቱን ተብሎ ተከሶ ምናምን ወደ እኔ መጣ እና it was terrible ፊልም ይወጣዋል በአጠቃላይ እና ከዛ ሁኔታ ውስጥ በህይወት በመውጣቴ ራሱ I am so lucky እውነቴን ነው የምልሽ። ራሴን ሳስበው በጣም እንዴት ወጣው ትላለሁ። ግን ምንድነው ልጆች ስላሉ ፊት ለፊቴ ልጆች ስላሉ በጣም አቅም ሆኖኛል ራሴን ብጎዳልሽ ብዬ ነው። እና እንደዚህ ሲዝረከረክ ይዘው ነበር ለጥያቄሽ። በጣም የሚገርም ነው። ምን እንዳለች ሰምታችኋል አይደለ? ጎበዝ ሌባ አልነበረም ብላለች። እግዚአብሔር እንደው አሳልፎ ሲሰጡት ነው። እና አንዳንድ ጊዜ ይኸውልሽ ቀደም ያልነው ነገር መጣ። አየሽው ኢትዮጵያ ብዙ ጊዜ የሚያበረታታው ለወንድ ስለሆነ ሴት ልጅ የት ይሄዳለው የት ገባ ብዙዎች እርግጠኛ እየወደዱት አይደሉም የሚገፉት ወደውም አይደለም። ግን ያለን የአገራችን ሲቹዌሽን እንዲበደሉና እንደዚህ ሆኖ አንገት ደፍተው እንዲኖሩ ያደርጋቸዋል እንጂ እርግጠኛ ነኝ ኢትዮጵያ እንደ ኢሮፕና እንደ ሌላ አገር ቢሆን ኖሮ አንድ ሴት በትዳር ላይ አታያትም ነበር። በቀደም አሁን ለምሳሌ በጣም ሁላችንም ደስ ያለን ምንድነው ሮማንቲክ ስናይ በያንጎቹ አይተን ማናቀው ስለሆነ ነው ሰው ሁሉ ምን በጣም እንደዚህ ካልሆን ካላገባም ከዚህ በኋላ እንደዚህ ምትሆን አላገባም እየተባለ ሲፎከር የነበረው ድሪማችንን ህልም ምን የሆነብን። በእርግጥ እኔ ያው ቢሆንም ኢትዮጵያ አይደለም ያገባው አይደለሽ እንዴ? አይደለም ግን ሰው ሁሉ የተንሰፈሰፈለት ያሃ ነው። ቤላዬ ለምን መሰለሽ አይቶ ማያውቀው በመጽሐፍና በህንድ ፊልም የሚያየውን የነበረው በተግባር አየው ህዝቡ ወጣቱ። ከዛ ምን አለ እንደ ተሌ ካልሆንክልኝ አላገባም ከዚህ በኋላ እስኪኒ ተጣፋንታ እንደዚህ መሆን አለበት ተባለ። ያ ምንድነው ካጣነው አንፃር አይተኑ የማናውቀው ህንድ ፊልምና ቱርክ ፊልም ላይ ብቻ ነበር ይሄ የምታዩት። ከዛ ወደኛ ሀገር ሲመጣ ሙሉ ተቀባይነት አገኘ። ዋው! ምክንያቱም 90% ያን ነገር አይቀበልም። ምንም ቢሆን ደግሞ ሴት ልጅ እኮ ጨካኝ አይደለችም እኮ። ስትጨክን ጨካኝ ነን እኛ፣ በጣም ጨካኝ ነን። እስከ መቃብር ነው የምንወስደው። በእውነቱ ነው። እኔ እንደዛ ነኝ። አልበቀልም፣ ግን ልበቀል ካልኩኝ ግን እስከ መቃብር ነው ማስገባው አንድን ሰው ከተበቀልኩት እንደዚህ ካደረገኝ። ግን ለዛም ግን ትዕግስት አለን እኛ በተለይ ኢትዮጵያኖች። ተገርተን የሚያደግነው በቤተሰብም ይሁን ብለን እናሳልፋለን። ኢትስ ኦኬ ብለሽ ታልፊያለሽ። ግን መጨረሻ ላይ ግን መቀመቅ ነው የምታወርጂው። እንደሱ ስቀሽ አይደለም የምታልፊው። እኔ የምለው እንደዛ ነው። ግን ይሄንን ነገር ቻንሱን አላገኘም። ብዙ ሴቶች እህቶቻችን ወይ ደግሞ ልጆቻችን እርግጠኛ ነኝ ከዛ በታች ያሉት ልጆች አላገኙትም። ይሄንን እንደሌላ ሀገር የሴት መብት የሚባል ሴትን በቃ ፍርድ ቤቱን ስትሄጂ ሴት ነች የምትቆረቆረው የምትባለው። ጥፋተኛዋ ሴት ነች፣ ተደፍራም ሴት ነች፣ ተደርጎባት ሴት ነች። አንቺ በደንብ ብትይዙ ኖሮ ይባላል። ደግሞ የሚታመን ነገር ይሄ ባህል አለ፣ ከቤተሰቦቻችን የወረስነው ፍቅር በዱላ ነው የሚባል ነገር አለ። እንደገና ደግሞ ወንድ ልጅ የሚወድሽ ወጣ ወጥ ሰርተሽ ነው ይላል። እና እኔ ብዙ ነገር ነው የማልቀበለው ከኢትዮጵያ። እኔ ከኢትዮጵያ ምንም የምቀበለው ነገር የለኝም። እንዲህ ነው ብዬ ተኩራርቼ የማወራበትም ነገር የለኝም። እውነቱን ልንገርሽ ምንም ያኩራራኝ ነገር የለም። እኛ በመጽሐፍ አየን እኮ እነ እንትና ማነው ይሄ አይ ብዙ ችግር አለ።
ይሄ ጴንጤው ማን ነበረ ስሙ? የሶፊያ የእንትኗ ያው ቦሪ ልንገርሽ ብዬ ነው እሱ አሁን ጎበዝ ነው። ማነው እሱ? ወዳጅ ነው በጣም ነው የምወደው። ግን ትዳር ላይ ግን በተግባር አላውለውም። ይኸውልሽ ቤላ የቀድም ልልሽ ነው የነበረው የተማረ ሰው እንትና ደግሞ በቀደም አምለሰት የጠየቀቻት አይተሻታ በጣም ጀንት ናት። ማነው ስሟ? ጀንት ናት። እንደዚህ አይነት ነገሮችን እንትኖችን አያለው በብዛት እኔ እንደዚህ ኢንከሬጅ የሚያደርጉትን ጥፋት ማን ላይ ነው? እኔ ላይ እስኪደርስ ድረስ ጥፋት አልጠብቅም። በሰው ነው መማረው እኔ በሰው ነው መማረው። እና እሷ ራሷን ስትናገር የምትናገረው የምትጥው ነገር የለም። እንኳን አነጋገሯን እሷንም ቢያት ነው የሚልሽ። ትዳር ላይ ግን አልሰራላትም። ትዳር ላይ አልሰራም። ይኸውልሽ የተማረ ሁሉ መጽሐፍ ስላነበሽ 100 መጽሐፍ ስላነበሽ ትዳር ላይ ይሄዳል ማለት አይደለም። እንዲያውም ትዳር እየወደቅሽ እየተነሳሽ ነው። ትዳር የሚያስተምርሽ ገብተሽበት ነው እንጂ መጽሐፍ ስላነበብሽው የመጽሐፍ ያነበብሽውን ትዳር ላይ ተረጉማለሁ ውሸት ነው። የምታገቢው ሰው ይወስነዋል። ሪሊ ያንቺን ፐርሰናሊ የምታገቢው ሰው ይወስነዋል። ያ ለማንኛውም ቤላ በጣም ነው የማመሰግነው እዚህ ላይ ኢንክሉድ ስላደረግሽን። በጣም ደስ የሚል ዲስካሽን ነበረ። እውነት እግዚአብሔር ሪሊ አመሰግናለሁ። It was really nice. Everybody was really good. አሁን እኔ ምን እንዳለ ታውቃላችሁ? ሜሪ ምን እንዳለ ታውቃለሽ? መማር ጥሩ ነው። አየሽ መማር ካለመማር ከመሀይብነት እውቀትን አበረታታለሁ። አየሽ የሆነ ሰው እውቀት ቢኖረው ጥሩ ነው። አየሽ የሆነ ጋር ቢቆለፍብሽ በሆነ ጋር መውጣት ነው። በባሌ ካልሆነ በቦሌ ነው፣ በቦሌ ካልሆነ በባሌ ነው። ገባሽ? መሀይብ ደግሞ ሆንሽ ካልተማርሽ እውቀት ከሌለሽ ስማርት ሰው ካልሆንሽ አሁን እቺ ሴት ለኛ ምሳሌ ናት። እዚህ ጋር ያለችው ናዝ ገባች አይደል? አሁን ምንድነው ያደረገችው? ቺት አደረገ። ኦኬ አደረክ። ኦኬ ጉድ። እዛ ጋር ሄዳ ድብድብ ውስጥ አይደለም የገባችው። ከዛ ጊዜ ጀምሮ ግን ምንድነው የራሷን ህይወት የምትቀልስበት የራሷን ጎጆ የምትቀልስበትና ራሷን ነፃ የምታወጣበትን እርምጃዋና በቀሏ የነበረው ሰውየውን ለማጥፋት አይደለም፣ ከሰውየው ጋር የሆነ ነገር ለማድረግ አይደለም። ራሷ ያለባትን ነገር ታግላ አሸንፋ ቆማ ከእንደገና ልጆቿን ይዛ መሄድን ነው አላማዋ ያደረገችው። አያችሁ? ይሄን ደግሞ እግዚአብሔር ይሄንን ጥበብ ካልሰጠው እኮ አይሆንም። አንዳንዱ ይላል እገለዋለሁ ይላል ምናምን ይላል። ባይሰው አንድ ሰው ቺት ሲያረግ እንትን ብሎ እኮ አይደለም፣ በቃ ይሄ ሳያስብበት አይደለም፣ ሳይዘጋጅ አይደለም። መቼ ማን ወንድ ልጅ ኤግዛክትሊ ተዘጋጅቶ ነው አስቦበት ነው። ሄሄ ቤቢ ኖ ፖሚ እንግዲህ እንስሳ አይደለም ወዲያው ተያይተሽ እንትን የምትዩ አስቦበት ነው። አስቦበት አጥቶበት ነው። ለሜሪዬ አንድ ሰው እንዴት ነው ቦክሰሩን አውልቆ ቀበቶን ፈቶ ሱሪውን ፈቶ አወላልቆ ይሄ ሁሉ ፕሮሰስ የተደረገበት የታሰበ ነው። ገባሽ? የታሰበ ነው። ያ ሰው ዝግጁ ሆኖ ነው እዚህ ጋር አንቺን ለመጉዳትና አንቺን ሀርት ለማድረግ የተዘጋጀ ሰው ነው። ይሄ ሰውዬ እንደዚህ ኖ ፈረንጁ I say no ኖ ሶሻል ሚዲያው ለኛ የማይሆንም አተው ራሽኛ ፊት ሳይበቃ ኖ ሂድና ወደ ቤዝመንት ከዛ ታውራ። እኔ ማለት የፈለኩት ምንድነው ታውቂያለሽ? አለመማር ምናምን እንትን ማለት ሳይሆን ትምህርት ገብተሽ ትዳር ውስጥ ደግሞ የሚያስተምርሽ ነገር አለ ማለት ነው። የተማረ ሁሉ ፐርፌክት ላይፍ ይኖራል አይደለም። እሱን ነው እንጂ መማርማ ያለ ምንም እንትን አሁን ጭራሽ በደንብ ነው ማስተማር ያለብን ልጆቻችን። ሮቦት እየመጡ ነው። የስራ እድልም እየጠጣ ነው። ስለዚህ በደንብ ነው የምናስተምረው። ኢንቨስት የምናደርገው አሁን ቤት ላይ ሳይሆን ልጆቻችን ላይ ነው። ያለንን የሌለንን የምንሰጠው ልጆቻችን ላይ ነው። ለምን ድሮ አረብ ሀገርም ተሰደሽ ዩሮፕም ተሰደሽ አሜሪካም ተሰደሽ ትኖሪያለሽ። አሁን አሜሪካም አታስገባንም፣ ኢሮፕም አያስገቡንም። ሰው ባለንበት አገር ባለንበት አቅም ግዴታ ሀብታም መሆን የለብሽም። ባለሽበት አቅም ልጆችሽ ላይ ኢንቨስት ማድረግ መስራት፣ በቃ ከምንም ተቀንሶ ልጅ ላይ ነው ኢንቨስት ማድረግ ማስተማር። ለምን እንዳየነው አንዳንድ ሀገር ቻይና ሙሉ በሮቦት እየተቀየረች ነው። ሰው የስራ እድል እንኳን የለም። ግን እውነት ለመናገር የእኛን ሀገር ራሱ ችግር ለመቅረፍ እሷ እንዲህ እንዳለችው የእኛን ሀገር ችግር ለመቅረፍ ራሱ እያንዳንዱ ቤተሰብ ከአሁን ወዲህ የሚወልዳቸው ልጆች በስነስርዓት ወንዶችንም ሪስፔክት አስተምሮ ሴቶችን እንዴት ሪስፔክት ማድረግ እንዳለባቸው
በቃ የተሻለ የሆነ ህብረተሰብ ለመፍጠር እያንዳንዱ ቤተሰብ መስራት አለበት። እንደዛ ካልሆነ መቼም ካልቸር አይቀየርም። ከዚህ በኋላ ምንድነው መቆፈር አለበት ከስር ተቆፍሮ እንደ አዲስ ተደልድሎ የሚዘራበትም ጥሩ ነገር መሆን አለበት እንጂ የጨማለፈ በእኛ እንኳን የነጭ እንኳን ሆነን እና አዶናይ እና ልትልፉ ደነዘዝን። እንዲህ አይነት ፍቅር አለ እንዴ? ምን አለ 20 ዓመት በተመለሱ ሁሉ ያልኩበት ቀኖች አሉ። በእውነቱ እውነቴን ነው። ለምን አይተን ሰጥተውን የማያውቁትን ነገር አንድ ሰው ስለሰጠ ነው። ከዚህ ሁሉ ከመቶ ምናምን ሚሊዮን ሊኖር ይችላል። በእርግጥ ሚዲያ ላይ ያልወጣ ሊኖር ይችላል። ግን በብዛት ማገራ ቆርጦ ሌላ ሀገር ሄዶ በብዛት ሰው ሁሉ ሰርፕራይዝ ሌላ ካልቸር ስላየ ነው። ሰው ሁሉ ሰርፕራይዝ የሆነው ምንድነው? ጎረቤትም አካባቢም ላይ ቤተሰብ ላይ ስላላየ ነው። ያላየነውን ነገር እዚህ ስላየን ነው ግር ብለን ሄድ ነው። ሁላችንም የተማረት ነው በዛ ነው። እና መስራት አለብን። እኛ የሰራነውን ነገር ነው። ድሮ እኛ እግዚአብሔር ይመስገን አሁን አገሩ ጥሩ ነው። እናትና ባልና ሚስትን የሚያፋቀር አገር እየሆነ ነው። በምን ብትይ ድሮ ልጆችሽን ይዘሽ የምትወጭበት ቦታ እንኳን የለም ነበር። አሁን ግን ባልጎበዝ ከሆነ ግን ግዴታ ስፔንድ እኔ አንዳንድ ጊዜ የምትዝናኙ ብር ስላወጣሽ እኛ ሀገር ከተዝናናሽ ስጋ በላሽ ማለት ነው። በቃ ስጋ ቤት ሄደሽ ከበላሽ ተዝናናሽ ማለት ነው። ያ አይደለም። እግዚአብሔር ያ አይደለም። መዝናናት ማለት ሰላም እሺ በጣም አመሰግናለሁ። ሌላ ቀን አገኛቸዋለሁ። ደህና ነው። እሺ ማሪ ኢትዮጵያቻ በአቅምሽ አሁን እድሉን ፈጥሯል። ይሄ መንግስት እየፈጠረ ነው እድሉን እና ቺፕስ ማዘዝ ከቻልሽ ካልሆነ ከቤትሽ ሳንዱች ትቀቢና አይቼን የመጣሁት ሳንዱች ትቀቢና ወይ የሆነ ነገር ታደርጊላቸውና ለልጆችሽ በቦርሳሽ ውሃ ምናምን ይዘሽ ሄደሽ ልጆችሽን እያጣውሽ ናስቲ እሑድ ኢንከሬጅ ማድረግ እሱ ናስቲ ልጆቻችን እናጣውት ፓርክ እንሂድ እስቲ ናስቲ ቆንጆ ቦታዎች አሉ ወክ እናድርግ እስኪ ብለሽ ልጅን ባትን እናትን ያፋቅራል። ገንዘብ ጥሩ ነው፣ ግን ገንዘብ ብቻ አይደለም። ልጆች ገንዘብ ምን እንደሆነ አያውቁም። ልጆች የሚያውቁት ፍቅር ቤተሰብ ፍቅርን ነው የሚያውቁት። አንዳንድ እናቶች አሁን እንደተባለው እኔ ግን ታውቂያለሽ ሜሪዬ፣ የትኛውም ሰው ሪሌሽንሺፕ ላይ ቺቲንግን ቶለሬት ማድረግ አለበት ብዬ አላምንም። ገባችሁ? እዚህ ጋር አሁን ቅድም የናዝ እንትን እየነገርኳችሁ ነበር እና ማን ነው ስምሽ? ዘድ ማን ልበልሽ? ስምሽ ማን ነው? ስምሽን ለመጥራት እንዲመጭ ናዝሬት ነው መሰለኝ። ናዝሪ ኦኬ፣ ናርዶስ እና የናርዲን ውሳኔ አይታችኋል። እዚህ ጋር ልጁ መሳረገ ቺት አረገ። ከዛ በኋላ ምንድን ነው ይሄ? አንድ ሰው ቺት ሲያደርግ አልሞ አስቦ አቅዶ የሚያደርገው ነገር ስለሆነ ነገ የሚመጡብሽን በሽታዎች በማሰብ ምንድን ነው ከዛ ሰው መገላገል ነው፣ ከዛ ሰው መላቀቅ ነው። ምክንያቱም አንድ ሰው ዝም ብሎ የሆነ ድንገት ተነስቶ የሆነ ሴት ሱሪውን መንጭቃ አውልቃበት አጋድሞ አታስተኛው። ገባችሁ? ፕላን የተደረገ ነገር ነው፣ የታሰበ ነገር ነው፣ የታቀደ ነገር ነው። እንደዚህ አይነት ነገር ህይወታችሁ ላይ ከገጠማችሁ ጀስት ረን ማድረግ ነው። ምክንያቱም አንድ የራሱ አንድ ወንድ ቺት ካረገች በኋላ ራሱ ፎርጊቭ አርገሽ የምትቀጥዩ ህይወት ነው ወይ? ገባችሁ? ምንድነው ሪዝኑ የሚባለው ነገር? ሪዝን እኮ አያስፈልግም። ገባችሁ? ሪዝን አያስፈልግም። ቺተር ለማላከክ የሚደረግ ነገር ነው። ሪዝን የሚባል ነገር አያስፈልግም። ምንድነው ማድረግ ያለብሽ ነገር? አንድ ሰው ካልተመቸሽ እኮ የምታረጊው ምንድነው? ይሄ ሪሌሽንሽፕ ለኛ ሊሰራ አይችልም። ኦኬ አብረን መቀጠል ስለማንችል ምንድነው ልጎዳሽ አልፈልግም፣ የልጆቼ እናት ነሽ። ስለዚህ የልጆቼ አባት ነህ፣ ልጎዳህ አልፈልግም፣ አይ ዊሽ ኦል ዘ ቤስት ብለህ ነው መለያየት ያለብህ። እሷም እንደዛው ብላ ነው መለያየት ያለባት እንጂ ግዴታ እዚህ ጋር እንትን ብሎ ከእሷ ጋር አለሁ እያለ እዚህም እዛም ፕሌይ የሚያደርግ ሰው ምንድነው ነገ ህይወትሽ ላይ የማትወጪውን በሽታ ነው ይዞብሽ የሚመጣው። ስለዚህ ምንድነው መሆን ያለብሽ? ራስሽን መውደድ፣ ሰልፍሽ መሆን ነው። ህይወቴን መሰብሰብ አለብኝ፣ ለህይወቴ መኖር አለብኝ ብለሽ እንደሷ ነው ቆርጠሽ መውጣት ያለብሽ። እና አንዳንድ ሴት ጀግና ናት። በቃ ይኖ አንዴ የሆነ ይሄ የፈሰሰ ውሃ አይታፈስም ነው አይደል? ወደ ትፋቷ የማትመለስ ሴት አለች። በቃ ላይክ ውሻ ብቻ ነው ወደ ትፋቱ የሚመለሰው የሚባል ነገር አለ። አንድ የሆነ ነገር ላይ የተጎዳሽበት ምንፕሌት የተደረግሽበት ላይ ዋጋ የከፈልሽበት ነገር ከሆነ ወደ ትፋትሽ ምንድነው የሚያስመልስሽ ነው። ጠንከር ቆፍጠን ብለሽ ወደፊት
ሪቨርስ አይደረግም ላይፍ ላይ አንዳንዴ። ትክክል። አንድ ለማለት ቤላ ልጄ ምን አለችኝ መሰለሽ? ሴቷ ልጄ እንዲህ አልፎ አልፎ ዲስከስ ስናደርግ አሁን እድሜያቸውም ስለደረሰ አንዳንድ ጠጠር ያሉ ነገሮችን ዲስከስ ለማድረግ ድል አግኝቻለሁኝና እንደዚህ አባትሽን ስታዩ ምን የሚጎለው ለምን ይመስልሻል የሚያለያየን ነገር ስላት፣ ማሚ ያንቺ ካራክተር በጣም ጠንካራ ነው፣ እሱ ደግሞ ኮንሲስተንት አይደለም። ተመልከቺ ልጄ ደርሳ ያስተዋለችውን ኮንሲስተንት አይደለም፣ ለኮሚትድ ለመሆን ፍቃደኛ የሚሆን ሰው አይደለም። ኢቨን እኔን እንኳን እንገናኝ ስለው እሞክራለሁ ነው የሚለኝ። እስቲ ሁኔታውን አይቼ ነው የሚለኝ እንጂ እሺ አይለኝም። ዩሲ እና በጣም ደስ ከሱ ለምን ይላል ምናምን እሱን ፎርጌት። ምክንያቱም I take him as a failed person totally በኔ በኩል ለልጆቼ ይህንን የሚያገናዝብ እንደዚህ የተሰጣቸውን ነገር ሁሉ የማይቀበሉ ልጆች በመሆናቸው በጣም ኩራት ይሰማኛል። ኖ እንዲህ መሆን ነበረበት ብለው ኩዌስችን የሚያደርጉ ምልሽ የኔን መራራ ስሜት ውጪ ልጆቼን በጣም እንትን ለማለት ሜንታሊ ብቁ እንዲሆኑ በጣም ሞክሬያለሁ። የኔን ፌለር እንዳይጋፈጡ ምናምን እና ምን ይመስልሻል ስላት እንደገና ዳዲ አይ ጌስ ጥሩ የቤተሰብ ምሳሌ የነበረው አይመስለኝም እና ይሁን ብዙ ቫልዩዎችን ሉዝ አድርጓል። እግዚአብሔር ምስክሬ ነው የምልሽ እንደዚህ ያለችኝ። ብዙ ነገሮችን ቫልዩዎች የሉትም የቤተሰብ እና ለሱ በቃ ለምሳሌ ምግብ መግዛት ፒዛ መግዛት ይመስለዋል በቃ የሆነ ግን እኛ ከዛ በላይ እንፈልጋለን። በቃ ቴንኪዩ ነው ያልኩት። አይ አም ፍሪ ናው ነው ያልኩት በቃ ምክንያቱም ምንም ነገር ቢሆን ራሳቸው ኩዌስችን ያደርጋሉ እና ምልልሽ ብዬ ነው እኛ ቤተሰብ እንደ ቤተሰብ ኢትስ ሳድ እኔ ልጆቼን በተበተነ ቤተሰብ ውስጥ ማሳደጌ ቢሆንም የሁለቱንም ሮል እንድሸከም ያደርገኛል። አላማርርም፣ አጠንክሮኛል። እችላለሁ ብዬ ተወጥቻለሁ። ለሌሎችም እንትኔን እያካፈልኩ ሴቶች እንዲጣነቅ መፋታት አይፈለግም፣ ግን መፋታት ስለማይፈለግ ብቻ መጥፎ ስለሆነ ውጤቱ መጥፎ ስለሆነ ሴቶች በጣም የተጎዱ ባይኖሩ ይመረጣል። ምክንያቱም ስቲል ጉዳቱ የበለጠ ነው ለሚፈጥሯቸው ልጆች፣ ለአካባቢያቸው፣ ለስራቸው። ሴቷ የምትሆነው ነገር ሴት እንደ መሬት ናት። መሬት መጥፎ መሬት ጥሩ እህል ሊያበቅል አይችልም አይደለ? አቢዩዝ የተደረገ መሬት በማዳበሪያ በምን በአሲድ የተቃጠለ መሬት ጥሩ አዝርት ሊያፈራ አይችልም። ሴትም እንደዛ ናት እና ሴት ልጆቻችን መንከባከብ ማህበረሰቡ ሴቶቹን መንከባከቡ እንትን አይደለም የዊክነስ እንደ ዊክነስ መታየት የለበትም። ጥሩ ማህበረሰብ ማፍራት ከተፈለገ እናቶች ጥሩ መሆን አለባቸው። ረጅም ጊዜ ያሳልፋሉ ከልጆች ጋር፣ ነርቸር ያደርጋሉ ባይ ዜር ኔቸር። ባሉንም እንደ አንድ ልጅ ተቆጥሮ ማለት ነው። ይቅርታ አድርጉልኝ እና በጣም ሴቶችን ልጆች በተለይ በደንብ በእውቀት ማስታጠቅ በሚቻለው መጠን አሁን በተለይ የመጣባቸው ካለው አስቀያሚ የጀነሬሽን ፌለር ያድናቸዋል አትሊስት ብዬ እገምታለሁ። በትክክል በጣም የሚገርም ነገር ነው እና አንቺ ጠንካራ ሰው ነሽ። አሁንም እንግዲህ ልልሽ የምፈልገው ነገር ናርዲ ጀስት ስቴይ ስትሮንግ፣ በጥንካሬሽ መቀጠል ነው። ደግሞ ታውቂያለሽ ይሄ the best revenge የምትይው የሆነ የጎዳሽን ሰው ሄዶ መጉዳት እንትን አይደለም። አንዳንዴ ትተሽ ራስሽ ሻይን ማድረግ ነው። አሁን ላይ ሀነርኮም አፍትርሽማው ኦኬ ሀነርኮም አልሽከም። ስለዚህ ምንድነው the best revenge ማለት ምንድነው? ራስሽ ላይ ኢንቨስት ማድረግ፣ ራስሽን መንከባከብ፣ ስኪንሽ ላይ ኢንቨስት አድርጊ፣ ሰውነትሽ ላይ ምንሽ ላይ ከእንደገና ምንድነው ማድረግ ያለብሽ? ሻይን ማድረግ ኦኬ። ይሄንን ለማድረግ ሞክሪ። እንግዲህ ይሄን ያህል
ካወራን ይበቃ። ላይ ጥሩ ጊዜ ነበረ። እናመሰግናለን። ናርዲ በጣም ጎበዝ ነሽ። ጎረምሳው እየበጠበጠ ነው። አዎ ሌላ ጊዜ ኑ፣ ሌላ ጊዜ እንጫወታለን። አሁንም እኔም ስዊሚንግ አክቲቪቲ ልወስዳት ነው ልጅን ስዊሚንግ እንትን ጨርሳ፣ እኔም ደግሞ የሚገርም ሰዓት ስዊሚንግ ልንወጣ ነው እና በቃ ጥሩ ጊዜ ነው። እንደዚህ አንዳንድ ጊዜ እየመጣሽ እንደዚህ አወያይ። ድብቅብቅ ሽፍንፍን አያስፈልግም። ሪያሊቲው መናገር ነው የሀገራችንን። ሁሉም ሰው ድብቅብቅ ሽፍንፍን ያህ መሆን የለበትም። እንደዛ አድርገን ሜሪ ነው ስም ነው እና ጓደኛ ሆኑ አውሩ። ኦኬ በቃ ቤላ የሌላ ጊዜ እንጫወታለን። እሺ